የልደት፣ የጋብቻ፣ የሞት ምስክር ወረቀት የሌለው ሰው ምን ሊያጋጥመው ይችላል? በቤተሰብ ውስጥ ልጅ ሲወለድ፣ ጋብቻ ሲፈጸም ወይም ሞት ሲያጋጥም ለወረዳ ሪፖርት ማድረግን እንደ ተራ ነው የሚያዩት። በኋላ አደርገዋለሁ ብለው ያዘገዩት አንድ ወረቀት ነገ የቤተሰቦን ንብረትና መብት አደጋ ላይ ሊጥል እንደሚችል ያውቃሉ? ዛሬ ስለ ወሳኝ ኩነት ምዝገባና ስላለው ከፍተኛ የሕግ ዋጋ እንናገራለን። የማስመዝገብ ግዴታ የሚያመላክቱ ሕጎችን መጣስ። ይህ የወንጀል አይነት ፍትሐብሔራዊ ይዘት ካለው የወሳኝ ኩነት ምዝገባ ስራ ጋር የሚያያዝ ነው። ወሳኝ ኩነት ከሚባሉ ጉዳዮች በስነ ህዝብና ማህበረሰባዊ ኩነቶች ላይ ውሳኔዎችን ለማሳረፍ እጅግ አስፈላጊ የሆነ መረጃዎች ናቸው። መረጃዎቹ በተለይ የቤተሰብ ደረጃ ያላቸው የቤተሰብ ኃላፊዎች እነዚህ መረጃዎች በአግባቡ ለሚመለከተው አካል የመስጠት ግዴታ ተጥሎባቸዋል። አስቀድሞ በፍትሐብሔር ሕጉ ላይ አንቀጽ 74 ጀምሮ እንደተደነገገው በእያንዳንዱ ወረዳ እና በቆንስላ ጽሕፈት ቤት የልደት 90 ቀን የሞት ምዝገባና የጋብቻ ምዝገባ በ30 ቀን እንደሚኖር ለክብር መዝገብ ሹም የሆነ አንድ አካል ማሳወቅ ግዴታ አለባቸው። በሕግ በተመለከተው ጊዜ ውስጥ ሳያሳውቁና ይህንን አለማሳወቃቸው የክብር መዝገብ ጽሑፍ መዝገቡ በመዝገብ እንዲገባ እንደሆነ ያሳውቃል። የቀሩ ሰዎች በወንጀል የሚጠየቁ መሆኑን ይደነግጋል። እነዚህ ወሳኝ ኩነት መረጃዎች ለስነ ህዝብ እና ማህበረሰባዊ ጥናቶች ውሳኔዎች እጅግ አስፈላጊ በመሆናቸው በአሁኑ ወቅት በእያንዳንዱ ወረዳ ላይ ስራውን የሚሰራ የወሳኝ ኩነት ምዝገባ ኤጀንሲ ተቋቁሞ ስራውን እንዲሰራ ተደርጓል። ስለሆነም ማንኛውም ይህንን መረጃ የማስመዝገብ ግዴታ ያለበት ሰው ይህንኑ መረጃ ለዚህ አካል አቅርቦ የማስመዝገብ ግዴታ ተጥሎበታል። በመሆኑም በወንጀል ሕግ አንቀጽ 432 እንደተደነገገው የዚህ ወንጀል የመቋቋም ሁኔታ ማንም ሰው በመንግስት መዝገብ ውስጥ መመዝገብ ያለባቸውን የጋብቻ፣ ሞት፣ ንብረት፣ የንግድ እና ሌሎች ስራዎችን ወይም የግለሰብ የማይንቀሳቀሱ ንብረቶች፣ የኩባንያ ማቋቋም ወይም አሰራር ወይም ተመሳሳይ ድርጊቶች በተወሰነ ጊዜ ውስጥ ለሚመለከተው ባለስልጣን ማሳወቅ አለባቸው። ከእንግዲህ በዚህ ድንጋጌ መሰረት ማንም ጋብቻ የፈጸመ ሰው በተሻሻለው የቤተሰብ ሕግ አንቀጽ 28 መሰረት ጋብቻው የተፈጸመበት ስርዓት የባህል፣ የሃይማኖት አሊያም በክብር መዝገብ ሹም ፊት ቢሆንም አግባብ ባለው የክብር መዝገብ ሹም ማስመዝገብ ይኖርበታል። ይህ ድንጋጌ አለመወጣት በዚህ ድንጋጌ መሰረት በወንጀል የሚያስቀጣ ነው። በተመሳሳይ ከቤተሰብ አባል መካከል ሰው ቢሞት ይህንኑ ማሳወቅ የቤተሰብ ግዴታ ነው። ማንኛውም በንግድ ስራ ገብቶ ለመስራት የሚፈልግ ሰው በአዋጅ ቁጥር 686/2002 መሰረት በንግድ መዝገብ ላይ መመዝገብ ይኖርበታል። የንግድ ኩባንያዎች መመስረቻና መተዳደሪያ ደንባቸውም እንዲሁ ማሻሻያ ቃለ ጉባኤያቸውን በንግድ ምዝገባ ላይ የማስመዝገብ ግዴታ ተጥሎባቸዋል። እንዲሁም በፍትሐብሔር ሕጉ ስለ ንብረት የሚደነግገው ክፍል ማንም ሰው የማይንቀሳቀስ ንብረቱ እንዲሁ ይህንን ንብረት ለማስተላለፍ የሚያደርጋቸው ስምምነቶች በሚመለከተው አካል
ዘንድ ማስመዝገብ ይጠበቅበታል። ይህን ካላደረገ በዚህ ድንጋጌ መሰረት ተጠያቂ ይሆናል። ሆኖም በዚህ ድንጋጌ ላይ የመውለድ ወይም ልደት ምዝገባ በግልጽ የማያመላክት መሆኑ በወንጀል ሕጉ 656 ላይ በልዩ ሁኔታ የተቀመጠ የአንዱ አስገዳጅ የወንጀል ሕጉ ያስቀመጠው ድንጋጌ ነው ማለት ነው። እነዚህ የምዝገባ ግዴታዎች እንዲሁም መሰረታዊ የሚባሉ በሀገር በሕዝብ መታወቅ ያለባቸው ጉዳዮች በመሆናቸው ወሳኝ መረጃዎች ናቸው። የሀገሪቱን የውልደትና የሞት ምዝገባ በአግባቡ ሲከናወን የሀገሪቱን የሕዝብ ብዛት መሰረታዊ ለውጦች ለመከታተል መረጃ ይሰጣል። ይህ መረጃ የሀገሪቱን የኢኮኖሚ እቅዶችን ለማቀድ ይረዳል። የኢኮኖሚ ክፍፍሉም ፍትሃዊ በሆነ ሁኔታ ለማከናወን ይረዳል። በተመሳሳይ ከንግድ ጋር በተያያዙ ምዝገባዎች በተለይ የንግድ ስራው የሚሰራውን ሰው ማንነት ለህዝብ ለመግለጽ የሚረዳና በተለይ ተመዝጋቢው የንግድ ድርጅቶች ኩባንያዎች የሆኑ እንደሆነ ያለውን የካፒታል መጠን ከድርጅቱ ጥቅም አለን ለሚሉ ሶስተኛ ወገኖች መረጃ ለመስጠት የሚያስችል ነው። ቅጣትን በሚመለከት የወንጀል ሕጉ ለዚህ ድንጋጌ 2 የቅጣት እርከኖች ያስቀመጠ ሲሆን የመጀመሪያው በንዑስ አንቀጽ 1 ላይ የተቀመጠው ከ3 ወር የማይበልጥ ቀላል እስራት ወይም ከ1,000 ብር የማይበልጥ የገንዘብ መቀጮ ነው። ሁለተኛ እና በንዑስ አንቀጽ 2 ላይ የተቀመጠው የቅጣት እርከን አለማወቅን እንደ ልማድ የሆነ ወይም የማስመዝገብ ስራን በሐሰት የሆነ እንደሆነ ወይም የሚመለከተው ባለስልጣን በተለይ የሰጠውን ህጋዊ ትዕዛዝ መጥሪያ በመቃወም እንደሆነ ቅጣቱ ከ6 ወር ያልበለጠ ቀላል እስራት ወይም ከ2,000 ብር ያልበለጠ መቀጮ ያስቀጣል። ይህ የወንጀል ተግባር አብዝቶ የሚፈጽም ሲሆን እስካሁን ለህግ የቀረበ ጉዳይ ማግኘት የሚያስቸግር ቢሆንም በተለይ የጋብቻ ሁኔታን በማስመዝገብ ረገድ የተጣለ ግዴታን የሚወጣ የህብረተሰባችን ክፍል ዝቅተኛ እንደሆነ በተለያዩ ሁኔታ መረዳት ያስችላል። ስለዚህ ኩነትን በተፈጸመበት ጥቂት ቀናት ውስጥ ወደ ወረዳ በመሄድ ያስመዝግቡ። የምስክር ወረቀትዎን እንደ ወርቅ በጥንቃቄ ያስቀምጡ። ህግን ማወቅ መብትን ያስከብራል፣ ከቅጣት ያድናል። ለተጨማሪ የህግ ግንዛቤ ሰብስክራይብ በማድረግ ቤተሰባችን እንዲሆኑ እንጋብዘዎታለን። አቤል 2035 የህግ ሚዲያ ላይ እንገኛለን። ሰላም ለእናንተ ይሁን።